ወደ ላይ እየወጣ ነው። ሊፍት ጋር እንግዲህ እየወጣ ነው ጋይስ። ማረኝ ወደ ልብስ ተራ ወደ ፎቅ እየወጣ ነው። እስኪ መጀመሪያ ወዳገኘ ነው ወደ ህፃናት ሻንጉሊት መሸጫዎች እንገባለን። ይሄ እንደምታዩት የልጆች መኪና ሁሉ ነገር ያለበት ወታደር የሚሆን ህፃን ካለ ይሄ ጥይት መከላከያ ያለው ነው። ይሄ ስናይፐር ባለንትኑ በጨለማ ያበራል። ይሄ ግን ባይዘው ይሄ እንትን መነጽር ይሄ እያያችሁ አቤት ያው እነዚህ 10 ብር ናቸው። እነዚህ ልብሶች የአልጋ ልብሶች አሉ፣ ትራሶች እነዚህ እንደምታዩቸው የሴቶች ቀሚስ እዚህ ጋር 20 ብር 20 ብር ውይ አልሆነ ሰፈር መጣ ነው የሴቶች ቡታታ ነው። አቤት እነዚህ ስፖርት ትጥቆች አሉላችሁ አንጥፋችሁ ሻፕ ሴታፕ የምሰሩባቸው ናቸው። ጋዝ የህፃናት እንትኖች አሉ። በዚህም እንግዲህ 20 ብር ነው። ትልቅ ሆንክ ትንሽ ሆንክ የለም 20 ብር ቦዲዎች አሉ። እንካስኪ ከኋላ አይከለከሉም? ይከለከላሉ ብዬ ነው። ጂንሶች አሉ። ጂንስ በ20 ብር ጸዴ ጂንሶች ስሊፐር ለምትፈልጉ ያው ስሊፐሮች በጣም ጸዴ ስሊፐሮች አሉ። ውድ የዩቲዩብ ተከታታዮች ሰብስክራይብ እያደረጋችሁ እነዚህ አሉ ምርጥ ጸዴ እንትኖች ያው ሲገባ እንደነገርኳችሁ ነች። አሁን 10 ብር ነች። 10 ድርሃም በጣም ያያችሁ ጋምቡላ አለ። ኦሪጂናል የምንለው እሱ ነው። ጫማ እንትኖች እነዚህ ውድ ተብሎ 20 ብር ናቸው። በጣም ጠንካራ ናቸው ለሙቀቱ የሚሆኑ። የስፖርት እንትኖች የኳስ መጫወቻ ዋው 20 ብር ያቸው እስኪ ለኳስ ተጫዋቾች በጣም ምርጥ ናቸው። በእረፍት ቀናችሁ እነዚህ ለብሳችሁ ጧ ጸዴ ናቸው። ቦርሳዎች አሉ። የሴት ቦርሳዎች የወንዶች አሉ። ዋጋቸው እንግዲህ ፋክሲል ነው። ተርካሽ ናቸው። እነዚህ አሉ 20 ብር። ሴፍቲ ጫማዎች የህፃናት እንትኖች ሁሉ ነገር አለ። ዋው እነዚህ ደግሞ የወንድ የወጣቶች ምናምን ያሉበት ልብሶች 10 ብር አለ 20 ብር።
ምርጥ ምርጥ ቲሸርቶች አሉ። በነፃ ማስታወቂያ እየሰራው ነው እንግዲህ ዩቲዩብ እንዲያድግ። እነዚህ 20 ብር ናቸው እንደምታያቸው። ይህን ይመስላል እንግዲህ ዱባይ ሱፐር ማርኬት። ቀለል ቀለል ያለ ነው። በጣም ደስ ይላሉ። ለሰርግ የሚሆን ጫማዎች አሉ። ይህን የመሰለ ጫማ አያችሁት? ሀያ ብር ነው። ከሀያ ብር ውጪ ዱባይ ሱፐር ማርኬት ገብተናል። አሁን እንግዲህ ኮተታ ኮተት እንትን እናቴ ሽንት ቤት እቃዎች ናቸው። ሻወር ቤት ምናምን ቢምቢ እዛ ሀገር አለ። ቢምቢ ያስቸግራል። መከራ የሆነኝ እዛ ነበር። ዝም አለ። እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም? እዛ ሀገር ነው የምትኖሩት? ሰላም ብያለሁ። ደህና ናችሁ? አለ ቻርጀር አለ። እንግዲህ አበሻ አግኝተን ሰላም እያልን ነው። አብዛኛውን ጊዜ አበሻ ለማግኘት ነው የምመጣው። እዚህ ጋር ፒንሳዎች ዋጋቸውን እኔ እስኪ ይሄኛው 8 ብር ነው። 8 ብር ጋይስ። ከ20 ብር በላይ እዚህ ቤት እቃ የለም። 20 ብር ነው እንዳለ። አሁን ይሄ ቻርጀር 20 ብር ነው። እና ዩቲዩብ ተከታታዮች እያያችሁት ነው። እነዚህ ደግሞ ስፖርት መስራት ለምትፈልጉ 10 ብር ነው። አሁን ይሄ 10 ብር ነው። ስፖርተኛ ካላችሁ ጂም 3 ኪሎ እንግዳ 10 ብር። ጂም ለመስራት የምትፈልጉ ገመዶች አሉ። እነዚህ ገመዶች ስንት ብር መሰላችሁ? ይህን ይመስላል በአንድ በኩል። አሁን ደግሞ እስኪ ወደ ቃተራ እንግባ። ና አቤቲ መጥበሻዎች ጋር መጣን። 20 ብር ነው ብያቸዋለሁ። ከ20 ብር በላይ የለም። እዩት። ኑሮ ርካሽ ነው። እዚህ ኑሮ ርካሽ ነው። ሙቀቱ ነው እንጂ ትንሽ ከበድ የሚለው። ዋው ያያችሁት ነው። ይሄ ብረት ድስት አሁን 10 ብር ነው። 10 ብር 10 ድርሃም። እዩት እስኪ። በጣም የሚያማምሩ እንትኖች አሉ። የምሳ እቃዎች አሉ። ለዚህ የቡና ማገንፈያዎች አሉ። ዱባይ ሱፐር ማርኬት እንግዲህ ሰፈራችን ሱፐር ማርኬት ይሄ መሰል። ይሄ ቅመማ ቅመም መውቀጫ ደግሞ አለላችሁ። የእንጨት የልጆች የምሳ እቃ አለ። እዚህ ጋር ወንበሮች እስኪ ፌርሙዞች እነዚህ እንትኖች እናያቸው። ማንቆርቆሪያ ዋው ዋው ዋው። እሺ አሁን ደግሞ ወደ ልብስ ተራ ወደ ላይ እንወጣለን። እነዚህ ፌርሙዞች ናቸው። 20 ብር ፌርሙዝ 20 ብር ነው። 20 ብር ኑሮ ርካሽ ነው። ኑ ዱባይ ኑ ብለናል። እንዴት ናቸው እነዛ? አሁን ያቸው ጸዴ ጸዴ ናቸው። የህፃናት እንትኖች ናቸው። 10 ብር 20 ብር። ዋው ዋው። ይሄን ይመስላል እንግዲህ የሴቶች አሉ የወንዶች 20 ብር። እዚህ ሱፐር ማርኬት ከ20 ብር በላይ የለም። 20 ብር። ምናልባት አንዳንድ እቃዎች ሊኖሩ ይችላሉ። የሴቶች ጫማ ገባን። ለሴት እህቶቻችን ኮፍያዎች አሉበት። እነዚህ 10 ብር 20 ብርም አሉ። ጽድት ያሉ እንግዲህ ዱባይ ኑሮ ርካሽ ነው። ያው ከሙቀቱ ውጭ አሻንጉሊት ስጦታዎች አሉ። ህፃናት እንትኖች ሱፐርቫይዘሮች ይሄን ይመስላል እንግዲህ ሱፐር ማርኬት ብናት 100 ብር ከያዛችሁ በጣም ዝንጥ ብላችሁ ይሄን መጫወቻዎች ናቸው። የስማቸውን አላውቃቸውም።
ዋው ጉብኝታችንን ጨረስን። በቃ አሁን በሊፍት ደግሞ ወደ ታች እንውረድ። ያው አሁን በሊፍት እየወረድን ነው። ደረስን። ገባን። እንደደረስን ላርጎ ተራ ጽዳት ለጽዳት ሰራተኞች የሚሆን ምርጥ ዋው ብዙ የጽዳት እቃዎች አሉ። ያያችኋቸው ቢላ አለ። አቤት እንደው ቢላው መብዛቱ 7 ብር 9 ብር ምናምን ናቸው እነዛ ማጽጃዎች። ማንካዎች አሉ። ሽንኩርት መክተፊያ፣ ብረት ድስት፣ ሁሉ ነገር ያቸው 100 ብር ይዤ ወደ 100 ድርሃም ከያዝኩኝ በቃ እኔ ዘንጬ ነው ሙሉ እዛ። ዝም ይሄ ይሸጥላችኋል። የቅመማ ቅመም ማስቀመጫ ይሄ ለማር መያዣ ምናምን የተለያዩ ነገሮች መያዣዎች ሳህኖች አሉ። አሁን በቃ እቃችንን እንግዛና ጋይስ ወደ እንትን